አሉ። ሄርሜላ የምትባል የራሷ ናት እኮ እንደዚህ ያለችው። ሄርሜላ ፎቶ ያደረገችው የራሷ። ማዋረድ ከፈለጋችሁ ሂዱ። እውነት እንድታወጣ ፈልጋልን ይላሉ። ደግሞ ምን አይነት እውነት እንድታወጣ? እውነት አይደለም እኮ። ከዛ በኋላ እነሱ ይሄዳሉ አይደለም። ማን የሩታ ደጋፊ? እሺ ከነሱ ጋር አንድ ሰው ይሄዳል። ከዛ በኋላ ወደ አሁኑ አዋርዳ ነው የምታስወርደው። ደግሞ ቪዲዮ አለ እያሉ እኮ ነው። ቪዲዮ አለ፣ ቪዲዮ ታያለች እኮ ሀቢባ። ይህንን ቪዲዮ አምጥቶ ደግሞ ያሳያሉ። ካሳዩ በኋላ እንዋረዳለን ነው። እባክሽ እውነት ሀቢባ የራሱ አብርሽና የሩታን አታዋረጅም። የስራ ሰዎች እኮ ሰርቶ ይብሉ። ምን አገባችሁ ነው የምትለው? አይደለም እኮ ሄርሜላ ታዋርዳለች እንደ ሩታ አሁን ትጠራለች። ሩታ እውነትም ትናገራለች። ከዛ በኋላ ማን ነው የሚዋረደው? ሄርሜላ ናት የምትዋረደው። ታዲያ በሰው ትዳር ላይ ለምን ገባሽ? እነሱ እኮ የልጅ አባት እኮ ነው ትላለች ያለቀሰችው ሁሉ። ከዛ በኋላ ሄደሽ ይገናኛሉ ታዲያ ትላለች። አረ ይገናኛሉ። የልጅ አባትና የልጅ እናት ነው። እነሱን እንትን ማድረግ አትችልም ምናምን ትላለች። እኔ የሚገርም ለካ ራሷ እኮ ታረቁ ነው የምትለው። ቆይ ትላንት እኮ እንትና ያወራ ነገር እውነት ነው ለካ ይሄ ዩቱበሮች ይሄ ቶክቶከሮች ማለት ነው። እነሱ ቤተሰብ የላቸውም። እናት አባትና ለብቻ ለብቻ ነው እንዲ ያሳደጉ። ማንኛውም ሰው እንዴት ነው ባልና ምስት ይለያዩ ሌላ ምስት ያግባ ብሎ እኮ ነው እያለቀሱ አሉ። ከሩታ ጋር ለምን ይገናኛል? ልጁን ለምን ያያል? አብስብላሂ ምንድን ነው አለው። ባለፈው ሰምተሽ ከሆነ ማለት ነው እኔ ሰምቻለሁ። ውሽሚት የጠፋችው ሰዓት ማለት ነው የሆነ ልጅቷ ምንድን ነው አለ ውሽሚት ብቻ ትገኝስ እንጂ ልጁ ሰውዬው ራሱ ልጁን ራሱ አልፈልግም ነው የሚለው አሉ ማለት ነው። ከዛ በኋላ ሰውዬው ምን አለ? ልጁንም የፈለኩ ሰዓት ነው የሚያየው። ከፈለግ አለው ካልፈለግ አላይም መብት ነው ምናምን አላለም። ባለፈው እነሱ ያወራው ቃል ወስዶ እኮ ነው እንደዚህ አለ። ልጅቷ ብቻ ታገኝ እንጂ ልጇን እሷን ብቻ ያገኝ እንጂ ልጁን የራሱ ታላችሁ ምን አለሽ በሉ። ልጁን የራሱ አልፈልግም ነው የሚለው ብሏል አሉ። ቶክቶክ እና ዩቱብ ዲሌት ሊያደርግ ነው። ይሄ እኮ ጥሩ ትምህርት አይደለም የሚያስተምረው። እውነት እኮ ነው። አሁን ሰው የሚያወራ ነገር ጥሩ ትምህርት አይደለም። ዩቱብ ላይ ስትሰሚ ጥሩ ትምህርት አይደለም። ቶክቶክ ላይ ስትሰሚ የሰው ትዳር አንደኛ በት ላይ ማለት ነው። ዩቱብ ላይ ማነው ቶክቶክ መንደር ላይ ማለት ነው ጊማታሞች የገማችሁ ማለት ነው። የባለ ትዳር ቤትን መፍረስ የምትሮጡ ጊማታሞች የዞራችሁ ጭንቅላት ዳዎች ማለት ነው። ባህል ማለት ነው። አሁን አብርሃም ሰው የተጣለውን ሰው ያስታርቃል እንጂ በእኛ ባህል ማለት ነው። አንድ ዛሬ አሚሮ ምን ብሎ እንደሰራ ታውቃላችሁ? ሜሪም ለሰላም አይደለም የመጣችሁ። ሜሪም ሁሉም አውቆ ነው አዲስ አሁን በእኛ ባህል ማለት ነው። በእኛ ባህል አንድ ሴት ልጅ 4 ዓመት ተለያይታ ራሱ ትቀመጣለች። 7 ዓመት ተለያይታ ራሱ ግን የኔ እናት ማለት ነው። የኔ እናት እኮ እኔ ልነግርሽ የኔ እናት ሀኒ 4 ዓመት ሙሉ እኔ እናት ታናሽ ይቴን ወልዳ 4 ዓመት ሙሉ ከቆዩ በኋላ ታሪቋል። ከዛ በኋላ 3 ልጅ ወልደዋል ማለት 3 ልጅ 4 ልጅ ወልደዋል ማለት ነው። አሁን ከታረቁ በኋላ 4 ልጅ መጀመሪያንና ታናሽ ይቴን ወለደች። ከዛ ተጣልቶ 4 ዓመት ሙሉ 4 ዓመት ተቆይታ በኋላ ነው የታረቁ። ለምን ካልሽ እንደ አብርሃም ግን እንትን አይልም። ግን ያንን ሰት እኮ እናተ ምን ይመላለችም አይ ሌላ ቤታ ወልደዋል ሌላ ሴት ጋር ተልከሰክሷል ምናምን ሳትል ነው ምንም እንትን ሳትል ነው ታረቀች። ከዛ በኋላ 4 ልጅ ወለዱ ማለት 3 ሴትና 3 ወንድና 1 ሴት። ከዛ በኋላ ግን አሁን አብርሃም እኮ ቸኩሎ ነው እንጂ አብርሃም ራሱ ወደ ራሱ ተመልሶ ቁጭ ብሎ ራስን መርምሮ እንደ ማንም ወንድ ትኩረትን ስራ ላይ አድርጎ የሚቀመጥ ቢሆን እኮ ምንም ችግር የለም። አብርሃምን ምንድን ነው ችግሩ? ትንሽ ነገር ይፈጥራል። ሮጦ ደግሞ ሴቱ የራሱን መንገድ ለጠቢቁ በተለይ ቡታጅራ ዩቱበሮች ከአንድ ሴት ፋጡማ ማለት ነው ለካ ሄርሜላና ሩታና አብርሃም ይታረቃሉ ብላ እኮ ነው ዛሬ ቤቷ ላይ ከፍታ እንደዛ እያወራች የነበረው። ከዛ በኋላ አያቸው አይደለም ማሬ አፍያ ቤት አልሰማሽም እንደ ቅርብ ጊዜ ሳርጋሌ ሩታና አብርሃም ይጋባሉ እያሉ አልነበረም እንደ ዛሬ አሁን ጠብቁ እኮ ዛሬም የሆነ ነገር ሰምቻለሁ። 31 ጠብቁ ተብያለሁ። ምን እንደሚፈጥራሉ ማን ነው የሚለው? እንደገና
እንደዚህ አላለም። ቅርብ ጊዜ ጠብቁ ብሏል። ሰርጋለ ምናምን እያለ ነው ወንድሙን ራሱ ወንድሙ ታዲያ ያላወቀው ሰርግ ምን አይነት ሰርግ ነው? ማሪ ራሱ ብቻን ደግሰው ብቻን ሊድር ነው እንደ ማን ነው